የትራምፕ አስተዳደር በኢቦላ በሽታ የተጠረጠሩ ዜጎቻችን ከዲሞክራቲክ ሪፐብሊክ ኮንጎ ወደ አሜሪካ ማስገባት ስለማንችል ከኬንያ ቆይታ ያድርጉልኝ ብለዋል። ይህንን መረጃ የአሜሪካ ሚዲያዎች የኬንያ መገናኛ ብዙሃን እየዘገቡት ይገኛል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካውያኑን የኢቦላ ተጠርጣሪዎች ወደ አሜሪካ ማስገባት የአሜሪካውያንን ሕይወት አደጋ ላይ አንጥልም፣ ተቀዳሚ የውጭ ፖሊሲያችን ማዕከል የአሜሪካውያንን ደህንነት ማስጠበቅ ነው ሲሉ ገልጸዋል። ኬንያውያንም በዊሊያም ሩቶ በሚመራው መንግስት አዝነዋል። ራሳቸውን ከዚህ ገዳይ በሽታ ጠብቀው ኬንያን በዚህ ደረጃ የእነሱን የኢቦላ ተጠርጣሪዎች እንድታስተናግድ አስበዋል ያሏቸውን አሜሪካውያንን ነገሩ የማይጥም ጨዋታ ነው በማለት አጥብቆ ተቃውሟቸዋል። መንግስታችን አስናቀን፣ አስደፈረን። ለኬንያ ከዚህ በላይ ብሔራዊ ውርደት የለም። ከበሽታው በላይ በዚህ ንቀት አንገታችንን ደፍተናል ያሉ በርካቶች ናቸው። እስከ ዛሬም ድረስ ይህ ነው ሊባል የማይችል መድኃኒት ያልተገኘለት የኢቦላ ቫይረስ በሽታ በአሁኑ ሰዓት በአፍሪካዊቷ ዲሞክራቲክ ኮንጎ ተባብሶ የኬንያ ጎረቤት ወደ ሆነችው ኡጋንዳ ተዛምቷል። የኢትዮጵያ ጎረቤት የሆነችው ኬንያ በሽታው ከኮንጎ የተዛመተባት ኡጋንዳ ጎረቤት በመሆኗ ስጋት ውስጥ ገብታለች። በሌላ አቅጣጫ ጠንካራ መንግስት አስተዳደር የሌላት ሌላኛዋ የኢትዮጵያ ጎረቤት ሀገር ደቡብ ሱዳን አሁን የኢቦላ ቫይረስ ከተከሰተበት ዲሞክራቲክ ሪፐብሊክ ኮንጎ ጋር ድንበር የምትጋራ ሀገር መሆኗ እንዲሁ የቫይረሱን የምስራቅ አፍሪካ የመስፋፋት ስጋት ከፍ አድርጎታል። ኡጋንዳ ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ብዛመትባትም ከሀገሪቱ ጋር የሚያገናኛትን ድንበር ጥርቅም አድርጋ ዘግታለች። ሩዋንዳ ሌላዋ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ድንበር የምትጋራ ሀገር ናት። እስካሁን ባለው ሁኔታ ወረርሽኝ ወደ ሩዋንዳ አልተዛመተም። በቀጣይ መረጃችን የኢትዮጵያ መንግስትና የ1 ቢሊዮን ዶላር ዩሮ አበዳሪ ዓለም አቀፍ ባለሀብቶች በዕዳ አከፋፈል ዙሪያ ሲያደርጉት የቆዩትን ሌላ ዙር ድርድር ሳይሳካ መቅረቱ ተሰምተዋል። ድርድሩ ያልተሳኩ የዓለም አቀፍ ቦንድ ያዥ መንግስት በዕዳ አከፋፈሉ ዙሪያ አሻሽሎ ያቀረበውን ሀሳብ ውድቅ ማድረጋቸውን ተከትሎ ነው። መንግስት ሁሉም የውጭ አበዳሪዎች በቡድን 20 አበዳሪዎች ማዕቀፍ ስር የዕዳ ሽግሽግ ሊያደርጉ ይገባል በሚል አቋም የጸና ሲሆን የኢትዮጵያ አበዳሪዎችን እኩልነት መርህ የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ መሆኑን ገልጿል። ድርድሩ ሲካሄድ የቆየው መንግስትና የዩሮ ቦንድ አበዳሪዎች ባለፈው ጥር ወር በመሪ ደረጃ የደረሱበትን ስምምነት የሁለትዮሽ አበዳሪ ሀገራት ኮሚቴ ሳይቀበለው ከቀረ በኋላ ነበር። የመንግስት የውጭ ብድሮች ሁለት መልክ ያላቸው ናቸው። አንደኛው በዝቅተኛ ወለድና ረዘም ባለ ሂደት አከፋፈል ስርዓት ውስጥ ያለ ሲሆን ሌላኛው ደግሞ የንግድ ብድር ወይንም ኮመርሻል ሎን የሚባለው ነው። የንግድ ብድር ስሙ እንደሚያመለክተው የንግድ ብድር ሲሆን አበዳሪዎች የሚጠይቁት የብድር ወለድ ገበያ መርና ከፍ ያለ ሆኖ እናገኘዋለን። በመሆኑም ከዚህ የንግድ ብድር ውስጥ ከተካተቱት የኢትዮጵያ ብድሮች መካከል አንደኛው የ1 ቢሊዮን ዶላር ብድር የሆነው የዩሮ ቦንድ አበዳሪዎች ነው። የኢትዮጵያ መንግስት ከአበዳሪዎች ጋር ሲያደርጋቸው የነበሩ ድርድሮች ይኸው የቦንድ ብድር ከሌሎች የብድር አይነቶች ጋር ተደባልቆ በአንድ ማዕቀፍ ውስጥ ይታይልኝ በማለት ሲከራከር ቆይተዋል። የዩሮ ቦንድ አበዳሪዎች ስለሌላው ብድር እኛ አይመለከተንም ያሉ ይመስላል። መንግስት ሌሎች የብድር አይነቶች በቡድን 20 ሀገራት የብድር ማዕቀፍ ውስጥ ተካተውለት በዚያ እየታዩለት ይገኛል። የቦንዱ አበዳሪዎች ግን መሆን የለበትም የንግድ ብድር በመሆኑ በልዩ ሁኔታ መታየት ስለሚገባው በዚህ ማዕቀፍ ውስጥ መታቀፍ አንፈልግም እያሉ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በዚሁ ድርድር ጉዳይ ላይ በፓርላማ ቀርበው በሰጡት ማብራሪያ የኢትዮጵያ የውጭ ዕዳ 23 ሚሊዮን ዶላር አይበልጥም ያሉ ሲሆን
ዕዳውን የከፋ ያደረገ ግን የንግድ ብድር መሆኑ ነው ሲሉም መናገራቸው ይታወሳል። አብራችሁን ስለቆያችሁ እናመሰግናለን።